ወደ ጻድቃን መንፈሶች ደርሳችኋል። ቤተ ክርስቲያን የክርስቶስ አካል ናት። አካለ ክርስቶስ ትባላለች። የክርስቶስ አካል አንድ ነው። የክርስቶስ አካል የሆነችው ቤተ ክርስቲያን አንዲት ናት። መጽሐፍ ቅዱስ ቤተ ክርስቲያን የክርስቶስ አካል እንደሆነች ያስተምራል። እንዲህ ብሎ አካሉ ስለሆነች ስለ ቤተ ክርስቲያን ይላል። የክርስቶስ አካል አንድ ከሆነ የክርስቶስ ቤተ ክርስቲያን ደግሞ አንዲት ናት። ይቺ የክርስቶስ አካል አንዲት ናት የምትባለው በሰማይ በምድር ያለች ናት። እንተ በምድር ሰረዊሃ ወበሰማይ አውሶፊያ ይላል ቅዱስ ያሬድ። ስሮቿ በምድር ቅርንጫፎቿ በሰማይ ነው፣ ግን አንዲት ቤተ ክርስቲያን ናት እንዳትረሱ። በሰማይም ያለችው በምድርም ያለችው አንዲት የክርስቶስ ቤተ ክርስቲያን ናት። ይቺ አንዲቷ አካለ ክርስቶስ፣ ይቺ አንዲቷ የክርስቶስ ቤተ ክርስቲያን ይዘቷ ወይም አኗኗሯ ሊለያይ ይችላል። ለምሳሌ አባቶቻችን በሶስት ይከፍሏታል። አንደኛዋ የምትታየዋ ቤተ ክርስቲያን ትባላለች። እደግመዋለሁ፣ የምትታየዋ ቤተ ክርስቲያን ትባላለች። ይቺ እኔና እናንተ አሁን የምንኖርባት ቤተ ክርስቲያን ናት። ቅዳሴ የምንቀድስባት፣ ቁርባን የምንቆርብባት፣ ጸሎት የምንጸልይባት፣ ገዳማት የምንሄድባት በምድር ያለች የምትታየዋ ቤተ ክርስቲያን ዘቪዚብል ቸርች ይባላል። በአይን የምትታይ በእጅ የምትዳሰስ ይቺ አይነቷ አኗኗሯ ይዘቷ የምትታየው ትባላለች። አንደኛዋ ደግሞ የማትታየው ቤተ ክርስቲያን የምትባለው ዘ ኢንቪዚብል ቸርች ይባላል። እሷ ደግሞ የቷ ትመስላችኋለች? አሁን ያነበብኩላችሁ ነው። በደስታ ወደ ተሰበሰቡ ወደ አእላፋት መላእክት፣ ወደ ጻድቃን መንፈሶች፣ ወደ በኩራት ማህበር ብሎ የጠቀሳቸው የማትታየዋ የክርስቶስ ቤተ ክርስቲያን አለች። የማትታየዋ አካለ ክርስቶስ አለች። የምትታይ የማትታይ ሁለተኛዋ ተዋጊዋ ቤተ ክርስቲያን የምትባላለች። እቺ እኔና እናንተ አሁን በምድር እንኖርባት ከአጋንንት ጋር ከሰማይ ካለ ከክፋት ሰራዊት ጋር ከኩያት ፍትወታት ከዓለም ምኞት ጋር ከአላውያን ነገሥታት ጋር ከአረማውያን ጋር በምድር ላይ እየተዋጋች ያለች ቤተክርስቲያን ናት። እቺ ተዋጊዋ ቤተክርስቲያን ትባላለች። እኔና እናንተ የምንኖርባት፣ ወድቀን የምንነሳባት፣ ደክመን የምንበረታባት፣ ጠፍተን የምንገኝባት፣ ወጥተን የምንገባባት በውጊያ ላይ ያለችው ዘ ሚሊታንት ቸርች ይባላል። እኔና እናንተ የምንኖርባት በተጋድሎ ላይ ከኃጢአት ጋር እየተጋደለች ያለች ቤተክርስቲያን በውስጥ በውጭ ካሉት ጋር እየተጋደለች ያለች ቤተክርስቲያን ይቺ አሁን የምንኖርባት ቤተክርስቲያን ነው። ሁለተኛዋ ደግሞ የተዋራችሁ ድል አድራጊዋ ወይም አሸናፊዋ ቤተክርስቲያን ትባላለች። እቺ የታለች ናት? አሁን ያነበብኩላችሁ ምን ያደረገች? በደስታ በተሰበሰቡ ወደ አእላፋት መላእክት ምን ብለው ንቁም በበላዊ ስንረኩ ወደ አምላክ ነው
አምላካችንን ስናውቅ ድረስ ጸንተን እንቁም ብለው ተጋድለው አጋንንትን ያሸነፉ መላእክት ያነባል። ደግሞስ ጽኑ የሆነ ረሃብ ታግሰው ብርቱ የሆነ ጥም ተጥለው ከዝሙት ጋር በውስጥ ከሚመጣ ስሜት ጋር ከአላውያን ነገሥታት ጋር በበረሃ ተጥለው ደንጋ ተንተርሰው ጤዛ ልሰው ድምፀ አራዊት ታግሰው ውርጩን ቁሩን ችለው በምድረ በዳ በከተማ ተጋድለው ያሸነፉ የበኩራት የሰማዕታት የጻድቃን የቅዱሳን ኅብረት ናት። እሷ ማን ናት? በሰማይ ያለችው ምን ትባላለች? ድል የነሳችው ቤተክርስቲያን ትባላለች። አሸናፊዋ ቤተክርስቲያን ትባላለች። አሁን ይህች ቤተክርስቲያን አታለቅስም፣ ትዘምራለች። የዘንባባ ዝንጣፊ ይዛ ነጭ ልብስ ለብሳ ከመሠዊያው ስር ሆና ትጸልያለች፣ ታማልዳለች፣ ማር ይቅር በል ትላለች። ከወጀብ ወደ ወደቡ ወደ ጸጥታው ቦታ ያረፈች ድል አድራጊዋ ቤተክርስቲያን አጋንንትን ያሸነፈች ሰይጣናትን ድል የነሳች ርኩሳት መናፍስትን ያዋረደች ድል አድራጊዋ ቤተክርስቲያን በሰማይ ያለች ናት። ይህቺ ነው በደስታ ወደ ተሰበሰቡ ወደ አእላፋት መላእክት ወደ ጻድቃን መንፈሶች ወደ በኩራት ማኅበር ደርሳችኋል። ድል አድራጊዋ እቺስ ተዋጊዋ። ሶስተኛዋ የላይኛዋና የታችኛዋ ይሏታል ሊቃውንት። የላይኛዋ የቷ ናት? አሁን ያነበብኩላችሁ ምን የሆነችው በደስታ ወደ ተሰበሰቡ ወደ አእላፋት መላእክት ደግሞስ ወደ ጻድቃን መንፈሶች ደግሞስ ወደ በኩራት ማኅበር ደርሳችኋል። የትኛዋ? የላይኛዋ ዘአፐር ቸርች ይሏታል። በላይ ያለችው የቤተክርስቲያን ኅብረት። የታችኛዋስ? ይኸው የላይኛዎቹ በዓል የምናከብርባት የታችኛዎቹ ወደ ላይ ጉዞ የጀመሩ የታችኛዎቹ በምድር ያለ የታችኛዎቹ ዘሎ ቸርች የሚሏት ማለት ነው። አንዲት ናት እንዳትረሱ። አንዲት ናት። አኗኗሯ ይዘቷ ሁኔታዋ አሁን እንደጠቀስኩላችሁ ነው። እዩ ክርስቲያኖች ትንሽ ብትሰሙኝ በእርግጠኝነት አንድ የሆነ ነገር ይገባችኋል። እዩ ከምትታየው ቤተክርስቲያን እኛ ከምንኖርባት በምድር ካለችው ከምትታየው ቤተክርስቲያን ይህ የማትታየው ቤተክርስቲያን በጣም ብዙ ናት። አንደኛ የምትታየው ቤተክርስቲያን ከአጠቃላይ የቤተክርስቲያን ኅብረትና የአካል አባላት ውስጥ 20% ብቻ ነው የሚታየው ይላል። ምዕመናን እኔና እናንተ 20% ብቻ ነው የማትታየው፣ 80%። አሁን እኔና እናንተ በሚታዩ በጣም ጥቃቅኑ ነው እየተሰናከልን ያለን። በአባ ገሌ፣ በጳጳስ ገሌ፣ በመነኩሴ ገሌ 80% ቤተክርስቲያን አትታይም። ቅድም ያልኳችሁ ናት። ድል አድራጊዋ አሸናፊዋ በላይ ያለችዋ የማትታየዋ እሷ 80% ነው። ቁጥር ካላችሁ ልቁጠርላችሁ። ቅድም ብያችኋለሁ። በደስታ የተሰበሰቡ አእላፋት መላእክት እንደ ዝናብ መጠጣት የማይቆጠሩ ናቸው። መላእክት እኔና እናንተ እያንዳንዳችን ጋር እንኳን ቢያንስ ሁለት መላእክት አሉ። መላእክቶቻቸው ዘውትር በሰማያት ያለው የአባት ፊት ያሉ የተባሉ መላእክት አጠገቦቻችን አሉ። ግን አታያቸው፣ አናያቸው። እጅግ በጣም መላእክት ብቻ አይደሉም፣ በአጸደ ነፍስ ያሉ ወደ ጻድቃን መንፈሶች ደርሳችኋል የተባሉ በጣም ብዙ ከፍጥረት መጀመሪያ እስከ ዛሬዋ ቀን ድረስ ያሉ ደጋግ የእግዚአብሔር ሰዎች የሚኖሩባት በጣም ብዙ። ሁለት ሶስተኛውስ በብሔረ ሕያዋን የሚኖሩ ከሞት የተሰወሩ እንደነ ሄኖክ እንደነ ኤልያስ ያሉ ሞት ያልቀመሱ በሕያዋንነት የሚኖሩ ሁለት
ከወንጌላውያን እንደ ቅዱስ ማቴዎስ፣ ከባሕታውያን እንደ አባ ዞሲማስ ያሉ ኃጢአት የማይሰሩ ሺህ ዓመት ሲሞላቸው የሚታደሱ ደግሞ አሉ። አምስተኞቹስ በገጸ ምድር ጀምሮ ከእኔና ከእናንተ ተሰውረው ደግሞ የሚኖሩ አሉ። ግሙሳን አሉ። አታያቸው፣ መሀላችን ግን ይመላለሳሉ። በእርግጠኝነት እንገራችሁ አሉ መሀላችን። የሆነ ሰዓት ይመጣሉ። እግዚአብሔር ለፈቀደለት ተገልጠው ብቻ ይሄዳሉ። አስታውሳለሁ አንድ ኢትዮጵያውያን ታማኝ አንድ ቦታ ለጸሎት ገብተዋል። አይቻቸው ማላቃቸው እዛ ደው አየኋቸው አለች። ውይ ግርማቸው እንዴት ያስፈራል፣ መዓዛቸው ደግሞ እንዴት ያውዳል። መስቀላቸው ልሳኔ ተጋልኳለች። አሳለሙኛለች። በጣም ደምቋል፣ መዓዛው ልዩ ነው አለች። ዞር ላለው ይሄዱም ማለት ሊያርፏት ብቻ ነው የመጡት። ስውራን እንዴ ግሙሳን ደግሞ ከሰው ተለይተው ደግሞ የሚኖሩ አሉ። ስድስተኛ አንዳንድ ቦታ እዚህ ቦታ ቦታ አንችል እዚህ ቦታ ቅዳሴ የሚሰማ ሲሉ ሰጣቸው። ከሰው ተለይተው ከኔና ከእናንተ አይን ከኔና ከእናንተ ጆሮ ርቀው ለእግዚአብሔር ፍጹም በአምልኮ የጸኑ ጽሙድ ሆነው የሚኖሩ ስውራን ግሙሳን ደግሞ አሉ። እነዚህ ስድስት የጠቀስኩላችሁ 80% አይታዩም። እኛ ተስፋ የምንቆርጠው በእምነት ያየው በዚህ አሁን በምድር በምትኖረው ቤተክርስቲያን እዛ የቋሸው ምዕራፍ 5 ላይ ያለውን መሬት ተመልከቱ። ትንንሽም ትልልቅ ማሶች አሉበት። የሚያስከፉንም የሚያስደስቱንም አባቶች ታገኛላችሁ። የሞቱም የጎደሉም አሶች አሉበት። የዮሐንስ ወንጌል ምዕራፍ 21 መሬት ስታዩ ግን ትልልቅ አሶች ብቻ ታገኛላችሁ። በሰማይ ትልልቆቹ አሁን በምንኖረው ግን ትንንሾችን ትልልቆችን እንኖራለን። የበረታን የደከምን እንኖራለን። በውስጧ ተቀላቃዮችም ሃይማኖችም እንኖራለን። አትደግቱ አሁን ይኖራል በረቡስ የሉቃስ ወንጌል ምዕራፍ 5 መረቧ ልትሰበር ቀርባ ነበር ይላል። ልትሰበር ልትቀር ትችላለች፣ ግን አትሰበርም። ያቺዋ ግን የዮሐንስ ወንጌሏ የማትቀደድ መረብ ናት። በሰማይ የምትመጣው በማለዳ የምትገለጠው አሸናፊዋ ቤተክርስቲያን ግን መሰበር የለባትም፣ ሁከት የለባትም፣ መናወጥ የለባትም፣ ሚሰበር የለባትም፣ ከሃዲ አይገባባትም፣ ሌባ አይገባባትም፣ ወለድ አይገባባትም። ያቺኛዋ አሸናፊ ሰባተኛ እኛንን በምድር የምንኖረው አያችሁ። ስድስቱ አይታዩ፣ ሰባተኞቹ ግን ይታያሉ። 80% ማይታይ ነው። ይህ ማትታየዋ ድል አድራጊዋ በላይ ያለች እቺ እንዳትረሱ የክርስቶስ አካል አንዲት ነው። በላችሁ በታች አንዲት ነው። ሁለተኛው ቁም ነገር በጣም የሚገርም ነገር ልንገራችሁ። አንዳንዶች በአስቀያሚነት ቢኖሩ ሞት ግን አቋርጣቸው ወገኖቼ። አሁን በገነት ቢኖሩ በሞት ምክንያት ይህ ቤተክርስቲያን አንድነት አይቋረጥም። ሁለተኛው ጥልቅ ቁም ነገራችን እኛና የውጭ ይሄ ፕሮቴስታንቱ ዓለም ተሐድሶ ዓለም የምንለያየው በዚህ ነው። ተሐድሶ ዓለም የማትታየው ቤተክርስቲያን ድናግላጊዋን ቤተክርስቲያን በላይ ያለችዋን ቤተክርስቲያን በሞት ምክንያት በምድር ካለች ቤተክርስቲያን እንደተቆረጠች ያስባል። አንድነቷን ለተለየ ያስባል። እኛ እናስባለን። አካለ ክርስቶስ የክርስቶስ አካል ስለሆነች አንዲት ናት። በሞት ምክንያት አንድነቷ አይቋረጥም። በሞት ምክንያት ግንኙነቷ አይበጠስም። ሞት አንድነቷ፣ ሞት ግንኙነቷ አይበጥሰውም ብለን እናምናለን። ለምን እንደዚህ ለምንታወቃላችሁ? ሞቱ የምንላቸው በአካለ ሥጋ ይለያሉ እንጂ ፍጹም ሕያው እንደሆኑ መጽሐፍ ቅዱስ ስለሚነግረን ነው። የእግዚአብሔርን ቃል አንብብላችሁ እንዲህ ይላል፣ ሁሉ ለእርሱ ሕያዋን ስለሆኑ የሕያዋን አምላክ እንጂ የሙታን አምላክ አይደለም ይላል። ሕያዋን ናቸው፣ ያያሉ፣ ይሰማሉ፣ ያውቃሉ። ሕያዋን ናቸው።
ወገኖች። ለዚህ ነው ያማይዳሉ በረከታቸው ያው ነው ይሰማሉ ያውቃሉ የምንለው በሞት ምክንያት አንድነታችን ስለማይቋረጥ ነው። አለበለዚያማ ምንም ክርስቲያን ሆኖ ነው ስንሞት ግንኙነታችን ያበቃል። ስንሞት በቃ ሸሸ ተበላሸ ተብሎ ቢቀር ከሆነ ምንም ክርስትና ሆነ ታዲያ ክርስትና ምጣይት ነው። በሞት ላይ ጉልበት ታናገኝ በሞት ምክንያት ሁለተኛው ቁም ነገር በሞት ምክንያት አንድነታችን ያቋረጥ የላይኛዋ ከታችኛዋ የታችኛዋ ከላይኛዋ በሞት ምክንያት አትለያይም። አንዲት ናት ቤተክርስቲያን አንዲት ናት። ስሞች ከቅርንጫፍ ጋር ቅርንጫፍ ከስሞች ጋር በምድር ያለችው ከሰማይ በሰማይ ያለችው ከምድር ጋር ያው እስትንፋሷ ምንድን ነው? ጸሎት። የቤተክርስቲያን የአንድነት እስትንፋስ ጸሎት ነው። ለዚህ ነው ምልጃ አለ የምንለው ክርስቲያኖች። ይህን በማስረጃ ማሳያችሁ አንድ መሆናችን ለምሳሌ በቀላሉ ክርስቶስ የቤተክርስቲያን ራስ ነው። የሰማችሁ እንደምትሰሙ ተስፋ አደርጋለሁ። ክርስቶስ የቤተክርስቲያን ራስ ነው። በመጽሐፍ ቅዱስ ላይ የተጻፈው ቤተክርስቲያን የክርስቶስ አካል ናት። ኤፌሶን ምዕራፍ 5 ላይ አካሉ ስለሆነች ቤተክርስቲያን ይላል። አካሉ ናት። በቤተክርስቲያን ውስጥ ያሉ አማኞች መላእክት፣ ቅዱሳን ጻድቃን፣ እኛም ደካሞች ሆኑ የክርስቶስ ብልቶች ወይም ሕዋሳት እንባላለን። ይኸው የኔ አካል ራስ አለ፣ አካል አለ፣ ራስ አለ፣ ሕዋሳት ብልቶች ደግሞ አለ። እጅ አለ፣ ዓይን አለ፣ እግር አለ። እነዚህ ራስ የአካሉ አባላት ናቸው። ራስ ደግሞ ዋናው ተቆጣጣሪ ነው። ወገኖቼ እስካሁን ጠይቃችሁ በአካል ውስጥ ያሉ ሕዋሳት በአካል ውስጥ ያሉ ብልቶች በአንድነት ነው የሚሰሩት ወይስ ተለያይተው ነው የሚሰሩት? አልገባችሁ? ጩኸቴን ያደከማችሁ ፀሐዩን ያደከማችሁ ነው ዓለሙን ያደከማችሁ? ልጠይቃችሁ ድጋሚ በአንድ አካል ውስጥ ያሉ ሕዋሳት በአንድ ላይ ነው የሚሰሩት ወይስ ተለያይተው ነው የሚሰሩት? ነው ልክ እንደዚሁ በአንድ አካል ክርስቶስ ውስጥ ያሉ ሕዋሳት በሰማይ ይኖሩ በአንድነት የሚሰሩ አይደለም። ይህና የእናንተ አካል ሕዋሳት በአንድነት የሚሰሩ ከሆነ የክርስቶስ አካል የሆነችው ቤተክርስቲያን ሕዋሳቶቿ ብልቶቿ መላእክት በሏቸው፣ ጻድቃን በሏቸው፣ ቅዱሳን በሏቸው፣ ሰማዕታት በሏቸው፣ መስተጋድላን በሏቸው በምድር በሰማይ የሚዋጉ ያሸናፉ አንድ ላይ የሚሰሩ ለዚህ እኮ ነው በሞት ምክንያት አንድነታችን ያቋረጠው። አንዳንዶች ቅድም ያልኳቸው አይነት ሰዎች ምንድን ነው የሚሉት? ሞተዋል በጣም ያውቃሉ፣ ሞተዋል በጣም አይሰሙ፣ እድል ፈንታ የላቸውም፣ ጠፍተዋል። ለመጥፋት ክርስቲያን አልሆኑም። ለመጥፋት ኢየሱስ ክርስቶስን አላመኑም። ለመጥፋት የክርስቶስ ብልቶች አልሆኑም። እንግዲያውስ የክርስቶስ አካል ይጠፋል። እንግዲያውስ የክርስቶስ ብልት ይሞታል። ምን አይነት ነገር እንደሆነ ተጠናታሪ ናስ ይሄንን በመጽሐፍ ቅዱስ ማስረጃ ማስረጃ የሰማችሁ አይወጡ ደቂቃ ነው ደቂቃ በመጽሐፍ ቅዱስ ምሳሌ ያስረዳች እንዲህ ያለ እግዚአብሔር ቃል እንዲህ ይላል። ጊዜያችሁን እንዳልወስድ ነው በፍጥነት እንዲህ ይላል እግዚአብሔር ቃል በአንድ ሀብት ንስሐ መግባት በሰማይ ባለች ጉባኤ ታላቅ ደስታ ይሆናል ይላል። ልጅ ደግሞ በአንድ ሀብት ንስሐ መግባት በሰማይ ታላቅ ደስታ ይሆናል ይላል። እስቲ ልጠይቃችሁ፣ በአንድ ሀብት ንስሐ መግባት በሰማይ ደስታ የሚሆነው በሰማይ ዝማሬ የሚሆነው በሰማይ ታላቅ ደስታ የሚሆነው ያቺና ቺኛዋ አንድ ላይ ቢሆኑ ነው ባይሆኑ ነው? ቢያውቁ ነው ባያውቁ ነው? ቢሰሙ ነው ባይሰሙ ነው? ቢያዩ ነው ባያዩ ነው? ቢኖሩበት ነው ባይኖሩበት ነው? ወዳጄ በእኔና በአንተ ንስሐ በሰማይ ባለች ጉባኤ በደስታ በተሰበሰቡት አእላፋት መላእክት በጻድቃን መንፈሶች በበኩራት ማህበር ድል በነሱ በሰማያት ጉባኤ ደስታ የሚሆነው የቤተክርስቲያን አባላት የጉባኤያችን አባላት የቤተክርስቲያን አካል አንድ ላይ ስለሆነ ነው።
ለዚህ ነው ወደ ጻድቃን መንፈሶች ደርሳችኋል። ለሞቴ እስቲ የክብር ክርስቲያን ይሁንና መላእክት ሳይታዩ ቢቀሩ እውነት እግዚአብሔር ስህተተኛ ነው እንላለን። ደግሞ መላእክት እኮ የተገለጡ ያለባቸው እኮ አንድ ላይ ናቸው። ይሁ በመሰዊያቸው አጠገብ ዘወትር በአባቶቻችን ዘንድ የእግዚአብሔር መልአክ ጸሎታቸው ልጣናቸውን የሚያሳርግላቸው እኮ አብረው ነበሩ። የምትዘክሯቸው ቅዱሳን የምትወዷቸው ጻድቃን የምር በጥሩ አኗኗር ስንኖር እየመጡ ያረጋጉናል። አብረው ይኖራሉ። አብረው ደርሰው ወገኖቼ እዩ እኛ ንስሐ ስንገባ በሰማይ ያለችው ጉባኤ ደስታ የምታደርገው አንድ ላይ ስለሆነ ነው፣ ስለሚያውቁ ነው። እኛ ያለ ሥጋ እነሱ ባለ ነፍስ ናቸው። እነዚያ ያገኙና የጨረሱ ናቸው። እኛ መንገድ ላይ እንጂ አብረን ላይ እኛ በእምነት ነው፣ እነሱ በማየት ናቸው እንጂ አብረን ላይ እኛ በተስፋ እነሱ ደግሞ አረጋግጠው ጨብጠው ነው የሚኖሩት እንጂ አብረን ላይ አብረን በሞቴ ይሄን ያዙና አንድ ላይ እንዳይወጣና በእኛ ንስሐ እነሱ መደሰታቸው ይሁንና ይሄን ይሁንና ሌላ ነጥብ ላንሳላችሁ። እኛ ደግሞ በምድር ያለነው ደግሞ እንዴት እንደምንደሰት እስኪ አንድ መጽሐፍ ቅዱስ ጥቅስ ደግሞ ላንሳላችሁ። እንዲህ ይላል እግዚአብሔር ቃል ቆሮንቶስ መልእክት ምዕራፍ 12 ቁጥር 6 ላይ ከብልቶች አንዱ ቢቀር ይላል በሞቴ ስሙ ከብልቶች አንዱ ቢቀር ይላል ሌሎቹ ብልቶች ከከበረው ብልት ጋር ሆነው ደስ ይላቸዋል ይላል። በሰማይ ያለችው በምድር ንስሐ ስንገባ ደስ ትሰኛለች። አንድ ላይ ነና፣ አብረን ነና። ያያሏ፣ ያውቃሏ፣ ይሰማሏ። ሁለተኛው እግዚአብሔር ቃል ስሙ ምንድነው የሚለው? ከብልቶች አንዱ ቢቀር ሌሎቹ ብልቶች ከከበረው ብልት ጋር ደስ ይላቸዋል። ምን ማለት ነው? ክርስቶስ የቤተክርስቲያን ራስ ተብሏል ብያቸዋለሁ። ቤተክርስቲያን የክርስቶስ አካል ተብላለች ብያቸዋለሁ። በቤተክርስቲያን ውስጥ ከመላእክት ጀምሮ የሚኖሩ የክርስቶስ አማኝ የሆኑ ሕዋሳት ሆነው ብልት ሆነው የሚኖሩ ጻድቃን ናቸው፣ ቅዱሳን ናቸው። እናንተ ከብልቶቹ አንዱ ያቆጠኝ ነው። ለምሳሌ ሰማዕቱ ቅዱስ ቂርቆስን ውሰዱ። ለምሳሌ ሰማዕቱ ቅዱስ ጊዮርጊስን ውሰዱ። ከብልቶቹ አንዱ፣ ከአማኞቹ አንዱ፣ ከሕዋሳት ከአካሉ ሕዋሳት አንዱ ቢቀር ከፍ ያለ ዋጋ ያገኝ ቢቀር እግዚአብሔር ይናገራል። ሌሎቹ ብልቶች ከከበረው ብልት ጋር ሆነው ምን ይላቸዋል? ደስ ይላቸዋል። እየሰማችሁ ምን ይላቸዋል? በሞቴ ንገሩ። ምን ይላቸዋል? ከከበረው ብልት ጋር አብረው ምን ይላቸዋል? ይሄ ማለት ምን ማለት መሰላችሁ? ለምሳሌ አንድ ደግ ምእመን፣ አንድ ቅዱስ፣ አንድ ሰማይ ጸንቶ ሰማዕትነት ተቀበለና በክርስቶስ ሲከበር ፍጹም ሆነ። ወገኖቼ ለቅዱሳን፣ ለሰማዕታት፣ ለጻድቃን ሞታቸው ፍጹምናቸው ናት ይላሉ አመሳሩ። ፍጹም ሆኑ ማለት ነው። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር በእግዚአብሔር የጻድቅ ሞት የከበረ ነው። ከበረ ማለት ይሄ ነው። በሃይማኖቱ ጸንቶ በምግባሩ ጸንቶ ሲሞት ሰማዕትነት ሲቀበል ከበረ ማለት ነው። ታዲያስ በሰማዕትነት ጸንቶ የከበረ ሲሆን ስለከበረ ስለዛኛው ወንድሙ በምድር ያለችው ጉባኤ ቤተክርስቲያን በምድር ያለነው እኛ ደስ ይለናል። ለምን? ወንድማችን ከብሯላ። እየሰማችሁ ይኸው አሸንፏላ፣ ድል ነስቷላ፣ ከብሯላ። ስለዚህ ቆመን እናጨበጭባለን። ደግሞ ምን እንላለን? ከብልቶች አንዱ ቢቀር ሌሎቹ ብልቶች አብረው ምን ይላቸዋል? በሉልኝ ምን ይላቸዋል? ለዚህ ነው ዛሬ እዚህ የተሰበሰበው ወይ ቅዱስ ጊዮርጊስን በዓል ስናከብር አንዱ ሕዋሳችን አንዱ ብልታችን ስለከበረ ስላሸነፈ ድል ስላደረገ ነው። የላይኛው እኛ ደግሞ በላይኞቹ ድል
አንድ ላይ ተሳስረናል። በጸሎት ብቻ አይደለም፣ በተጋድሎ ተሳስረናል። የላይኛዋን እንደማታስፈልግ ደግሞ እንደማይመለከታት መቁጠር ምን ያሳፋሪ መሰላችሁ ወገኖች? ሰሞኑን አንድ ድምፅ ሰምቻለሁ። አንድ ጎረምሳ የሆነ ፓስተር ነው ቅዱስ ጊዮርጊስ እንዲና እንዲያ ሆነ የምትሉኝ ለራሱ ጉዳይ ነው ለሀገር ነው እያለ ይጮሃል። ቤተክርስቲያን ናትቸው እመኑኝ፣ ቤተክርስቲያን አይደለችም እንዲምትል ወንድሟን የምታውቅ ለራሱ ጉዳይ ነው። አንድ የነገር ጎረምሳ እንኳን ወንድሙን እንደዚህ እንደማያውቅ ታላላ ወንድሞች ቆሞ ከብልቶች አንዱ ቢከር ሌሎቹ ብልቶች ደስ ይላቸዋል እንጂ የራሱ ጉዳይ ነው። ቤተክርስቲያን አካል አይደለም። መጽሐፍ ቅዱሳዊ ወንጌላዊ አይደለም፣ ወንጀላዊ ነው። እንዲህ ይላል የራሱ ጉዳይ ነው። እንኳን እንደዚህ በቤተክርስቲያን እኛ እንኳን ወንድማማቾች የራሱ ጉዳይ ነው እላለሁ። ወንድሜ እወጣለታለሁ ሲመረጥ እላለሁ። ኃይሌ ገብረሥላሴ በእነዚያ በአስደናቂ ትራኮች 27 እና 28 ጊዜ ድል ሲያደርግ ቆመን ያጨበጨብነው የራሱ ጉዳይ ነው አይደለም። ሲያለቅስ የምናለቅሰው ኃይሌ ብቻ አይደለም፣ ኢትዮጵያ ስለሆነ ነው። ጊዮርጊስ ብቻ አይደለም፣ ቂርቆስ ብቻ አይደለም፣ ቤተክርስቲያን ነው። ለሀገር አይደለም፣ በፍጹም የክርስቶስ አካል የሆነች ቤተክርስቲያን ነው። ዘመኑ ለቀረብታወት እንዲህ አይነት የአውሬው አፎች ሲከፈቱ ስትሰሙ ነው ቅዱሳን የሚሳደቡ አፎች። ከዚህ በኋላ ከይትነታ ምን አደረገው ሲሆን እነሱ ሆን ካልሆነ ማግኘትና ሌላ ማጨቀም ነው። ቢያንስ ማውቀው ነገር አለመሳለፍ አይቻልም፣ አሳለፈት አይቻልም። የእግዚአብሔር ቃል ተናግሯል። በቅዱሳን ላይ የሚሳደርበት አፍ ተሰጠው። ይህ የዘመኑ መጨረሻ ማሳያ ነው። አትበጥጡ ማሳያ ነው። እንዴት ነው አንድ ክርስቲያን ወንድም እንዴት ሊሆን ይችላል? በሩጫ ሜዳዎች እነዚያ ሁሉ ሜዳዎች ለኃይል ብቻ የሚደረሱ ይመስሏቸዋል? አይደለም። ኢትዮጵያ ወክሎኮ ሲታመም ነው፣ ኋላ ሲጠፋ ላይ ቀረው፣ ሲያለቅስ ነው። ለምን ይመስላችኋል? ድል ሲያደርግ የተሸከምነው ለምን? በልባችን ትከሻ የተሸከምናቸው እውነተኛ ክርስቲያኖች ቆሶ ጉባኤ ቤተክርስቲያን ቆችናል። ጻድቃን ግን ባደረጉ ጊዜ ብዙ ክብር አለ ይላል። ድላቸው ብዙ ክብር ያሰጣቸው ክርስቲያኖች ስለሆኑ ነው። ቤተክርስቲያን ማለችን አትወጣ ብቻዋን ምትሆን ግለኛ ቤተክርስቲያን የክርስቶስ ቤተክርስቲያን ሳትሆን የዚህ ዓለም የሴኩላር ዓለም ውጤት የሆነ ቸርች ናት። እሷ ክርስቶስ ቤተክርስቲያን ናት። ግለኛ ቤተክርስቲያን የሐዋርያው ምናምን እሷ ናት። የክርስቶስ ቤተክርስቲያን ናት። አንወጣም። ግለኛ ሴኩላር ዓለም እነ ማክስዌል እነ ዱርጌ ምናልባት የፈጠሯት ቸርች ሊሆን ይችላል። ክርስቶስን እንዲህ አይነት ቤተክርስቲያን ናት። ምን አገባኝ የራሱ ጉዳይ ይባል። ስሜታዊ ሆኜ ስለተናገርኩ እውቀት እየገለጥኩ እንዳሆነ እንዳታስቡ። እኔ ግልጽ እግዚአብሔር ቃል አንለቅም ይላል። ስለ ሰማይ ከብልቶች አንዱ ቢቀር ብልቶች ሁሉ አብረው ደስ ይላቸዋል የሚለው ሲገልጽ እነሱ ተሰቃዩ፣ እኛ በደላቸው ደስ ይላል። እነሱ ታገሉ፣ እኛ በደስታ ዘለላ። እነሱ አሁን ተቀበሉ፣ የኛ ሁሉ ክብር ሆኗል ይላል። ቤተክርስቲያን ክብር ሆኗል። የቅዱስ ጊዮርጊስ እኮ የቅዱስ ጊዮርጊስ እኮ ተጋሩ ይህ ቤተክርስቲያን ተጋሩ አብርሃም ባተመጠቱ ድንኳን አዲስ ኪዳን በብሉይ ኪዳን አብርሃም ምን እንዳለው ታስታውሱ? ለበረከቱ እንኳን ለበረከቱ የሚበቁን ለበረከቱ የሚበቁን ለበረከቱ እንኳን አንተ ቅዱስ ቢሆን ለእኔም ጭምር ነው ለበረከት ትሆናለህ። ትባረካለህ። በአንተ ምክንያት አሕዛብ ሁሉ ይባረካሉ። አንዱ ለሌላው ይህ ምድር ላይ ያሉ ሕይወትን በማሰለባችሁ ለሀገሩ ነው ይላችኋል። ለራሱ ጉዳይ ነው። እኔ ምን አገባኝ አያስፈልገኝም ባይባል እንዲህ ላለ እግዚአብሔር
እኔ ቆሮስ ማለት ከራሳው ቁጥር አንድ ተመልከቱ። አይ ውጭ ጆሮ በግር አታስፈልገኝም ሊለው አይችልም ይላል። እኔ እንኳን ቅዱስ ጊዮርጊስ አንተ ምስኪን ሆን እንኳን አታስፈልገኝም ልል አልችልም። አባታችሁ ነው ብለህ የምትጸልይልኝ እኮ ነው። ባይነ ተመሰልኮ ቆር ታስፈልገኛለህ። አይ ልጅ ጆሮ በግር አታስፈልገኝም ሊለው አልቻለ። ቅዱስ ጊዮርጊስ ሰማዕታት አታስፈልገኝም በመጠን የክርስቶስ ቤተክርስቲያን ትመስላለህ። ፌክና ፎርጅና እንደዚህ እንደ ስማርት ስል ሃይ ኮፒ ናት። እመነኝ ሃይ ኮፒ ናት። ምዕመናንን ማዘናጊያ ወደ እውነት በረት እንዳይገቡ በየቦታው የተከፈቱ ኪዮስኮች አሁን ወጥ እንዳይሆኑ ይችላል። ሃይ ኮፒ ማንሳሳቻ ባደረ እንዲህ የሚገባል አታስፈልገኝም ይችላል። ምን አገባኝ ይችላል። እንዴት ትችላል? እንደውም ተርጓሚያችን ምን እንደሚታወቃላችሁ ራስ ስለሆነ ብቻ ይላል። አይን አታስፈልገኝም እጅንም ወዲያ እግርንም ጥፋልኝ ቢለው ይላል። አይ እጅ መርቶ እግር ሄዶ ካላጋር ጠብቀው ይጥሉታል። ለራስ አይን ማለት እጅ መመጠት እግር ይሄ ያስፈልገዋል። አንዳችን ለአንዳችን ያስፈልጋለን። ጳውሎስ እንኳን የተሰሎንቄ ምዕመናን ጸሎት ለእኔ የሚያደርግልኛል ያለ መሰለህ፣ ለእኔ ደግሞ የሚገባው በቀዘን ጸልዩልኛል እንጂ የምዕመናን ጸሎት ባያስፈልገው እንኳን እስከ ሦስተኛው ሰማይ የተነጠቀ ቢሆን እንኳን ለምኑልኝ ያለ የምዕመናን ጸሎት ይለምንልኝ አያስፈልገኝም። የራሱ ጉዳይ እንዲህ አይነት ወንጌል የለም። ቤተክርስቲያን ይችላል በአንድነት የምንጸልይባት የላይኞቹ ከታችኞቹ ጋር የታችኞቹ ከላይኞቹ ጋር አብረን የምንኖርባት አንድ መንጋ አንድ ጉባኤ አንድ አሸናፊ ሆነች ቤተክርስቲያን ናት ወገኖች። ይህን ቅዱስ ኤፍሬም ያነሳው ሁለት ምሳሌዎች ይችላል። 35 ደቂቃ ይሆናል ይበቃል። ቅዱስ ኤፍሬም እንግዲህ ሁለት ምሳሌዎች ያቀርባል። ከፈለጋችሁ ቤታችሁ ከፈለጋችሁ ሰፈራችሁ ማድረግ ትችላላችሁ። እርሻ የላችሁ እንጂ ምን ይላል? የወይን እርሻ ይላል። ወይን ተዘርቶበት ያለ እርሻ ይላል። ልክ ወይኑ ሲደርስ ይላል፣ ወይኑ ሲያፈራ፣ ወይኑ ሲደርስ ለመቆረጥ ሲቀር ይላል እቤት ያለው በጠርሙስ የተቀዳ ወይን ልክ በእርሻው ላይ ያለው ወይን ሲደርስ ይላል እቤት ውስጥ ያለው ወይን የተቀዳ ወይን ይላል ይገርፍል ድረስ ልፍሰት ይላል። እየሰማችሁ ምሳሌ እቤት ያለው ውጭ ካለው ላይ ግንስ ያኛው እርሻ ላይ ያለው ሲደርስ ሲመስል ለመቋረጥ ሲጠፋ ያኛው ልገንፍል ይላል ይገርማል። እርሻ ላይ ያለው ወይንና ቤት ውስጥ ያለው ወይን እንዲህ ከተገናኘ በሰማይ ያለችው ያረፈችውና በምድር ያለችው የምትዋጋ እነዚህ ገናኞች ተቀርቧል። የሚግን እናገባኝ የራሱ ጉዳይ ሞታለች ጠፍታለች አይመለከታትም የሚል እንዲያሳ ለዚህ ነው ወደ ጻድቃን መንፈሶች ተሰና አይደለም ያለ በደስታ ወደ ተሰበሰቡ ክርስቶስን ስናም እነሱ ካሉ አብረን እንደርሰው ወደ ክርስቶስ እንጠጋ ወደዚህ ጉባኤ ወደዚህ አሜን ወደዚህ ህብረትን ነው የምንመጣው ወገኖች። በሞት ምክንያት እቺ ቤተክርስቲያን አያገባቸውም አይመለከታቸውም ጠፍተዋል አይባሉ በነቢያትና በሐዋርያት መሰረት ላይ ተነሳቷል አይደል? ታዲያስ የመሰረቷት ቤተክርስቲያን አንድ የሆነላት ቤተክርስቲያን ምሳሌ ጥሩ ላይ ሆን ይችላል። አንድ ምሳሌ እስቲ ልጥቀስላችሁ። እዩ እዚህ ማከለ ጦራዊ ላይ ያለው የመከላከያ ሚኒስቴር ኤታማዦር እዛ ሞያሌ ድንበር ወይም ሱዳን ድንበራችን ላይ ስላለ ጉዳይ ያገባው ያገባው የሞታ ርቀት እንደዚህ ነገር የለም። የሞታ ርቀት የለም እኮ ክርስቲያን ስሆን እኮ እንደዚህ ነው የምንኖረው። የምናመልከው አብረን ነው የምናገለግለው። እዚህ መቅደስ ውስጥ እነሱ አንድ ናቀቡ ህብረቷ አናቸው ማለት የለም። በነቢያት ላሉ በሐዋርያት መሰረት ላይ ተነሳቷል። ይህንን በጣም መመርመር ይፈልግ ወገኖች ቅዱሳን ጻድቃን ነቢያት ሐዋርያት ታስታውሱ ከሆነ
በምድር ላይ ሆነው ሰማይ ተከፍቶላቸው ያዩ ነበር አያዩ ነበር? እኮ የሰማይን አይተዋል። መንግሥት ያለውን እኮ አይተዋል። እነ ኢሳያስ እኮ አይተዋል። በምድር ሆነው የሰማይ ያዩ ነበር። ያው በቃው በድካም ነው ድል ካደረጉ ካሸነፉ በኋላ በሰማይ ሆነው ምድርን አይመለከቱ ማለት እንዴት ያሳፍራል! አገባቸው ማለት በሚያንስ ሕይወት ውስጥ ሆነው በድካም ውስጥ በጉለት ውስጥ ሆነው ፍጹም የሆነውን ማየት ከቻሉ ፍጹምና ላይ ከደረሱ ወደ ሰማይ ከገቡ በኋላ ወደ ታች ያለውን አያገባቸው አይመለከታቸው ማለት ምን ያሳፍራል? እስኪ ጠይቃችሁ ሌላ ምሳሌ ልስጣችሁ በደንብ የሚገባችሁ ለማድረግ ነው ሁሉ መታተረው። አንድ የፊዚክስ ፕሮፌሰር ወይ አንድ የሳይንስ ፕሮፌሰር በጣም የታወቀ የሳይንስ ፕሮፌሰር ስለ መደመር፣ ስለ መቀነስ፣ ስለ ማባዛት፣ ስለ ማካፈል ያውቃል። ያውቃል። በጣም የገለጠና ተራው ነው እዚህ ገና ነገር አሁን ይባላል። ታዲያ ፍጹምና ከደረሱ በኋላ ያማልክ ነው በተፈጥሮ ላይ በሞት ላይ ጨንቃቸው እንጂ በሞት እንደው ንስጥ አደረገው የራሳቸው ቅድስና ለስራቸው የራሳቸው ቅድስና ለጨርቃቸው አልፎ ጨርቆቻቸውን እየቆረጡ ድውያን ላይ ሲጠሉ ሙታን ሲያስነሱ ሐዋርያት በሚሄዱበት ቦታ ጥላ ላይ በሽተኞችን ሲያስቀምጡ ለአጃቸው ብቻ ነው ለራሳቸው ብቻ ነው ለራሱ ለገሩ ሁሉ አልተቀርፍም። ይሄ እውነት ነው። ቤተክርስቲያን ውስጥ ያለው ከየትም ሌላ ቤተክርስቲያን ያለ እንዳይመስላል። ድካም አለ። አዎ ድካም አለ። ሰዎች እንደክማለን። መለካችን ክሜ ሚሳሳቷ በደል ሚሳሳቷ እንኳን ትልቆቹ እኛ ህፃናቱ እናርማቸዋለን። ተመልኩ አይታረሙም እንጂ ግን እውነተኛ ቤተክርስቲያን ነው የሰማችሁ። እውነተኛ ቤተክርስቲያን አንድ ጌታ፣ አንዲት ጥምቀት፣ አንድ ሃይማኖት ብቻ ነው። ለምን ይመስላል? ውጪ ሴኩላሩ ዓለም አንድ ሃይማኖት እንዲኖር አይፈልግም። ሪሊጂየስ ፕሉራሊቲ የሃይማኖት ብዝሃነት ይላል። ይሁን እዛ እኛ ቤት ውስጥ ግን ይሄ ብዝሃነት መፍጠር እኛ ቤት ውስጥ ሆኖ ሌላ ሃይማኖት መፍጠር ግን አይቻልም። የቋንቋ ብዝሃነት ትቀበላለች፣ የባህል ብዝሃነት ታከብራለች። በውስጧ ግን የሥርዓትና የሃይማኖት ለውጥ አስባልና አትታገስ። አንዲት ብቻ እንደ መሰንቆ ጭራ አንዲት ብቻ መንትያ፣ ቅጥያ፣ አምሳያ፣ ተፎካካሪ፣ ተወዳዳሪ፣ ተነጻጻሪ የሌላ አንዲት ብቻ አለች። እሷም ኦርቶዶክስ ይቆይ።